Are you listening? Damn. Yeah. 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 ዘጠኝ ናችሁ አይደለ? እጭናለሁ ይወልም ገብታው ይችላችሁ ዘጠኝ አይደላችሁ? ምን አላት 15 እንይዛለን እንኳን አልፎ አይደለ? ኑ ግቡ። ሰዓት የሚባል ነገር እኔ እየነዳው ይወል ሰዓት የሚባል ነገር የለም። በሰላም ነው። የት ምን ፈልገህ ነበር? በቃ ከነሱ ሄዱ። ምን ብለን ያመጣን? ወስዳችኋለሁ ብሎ ነው። እሱን የሚላችሁ ሌባ ነው። ምንድነው? ሌባ ነው እንዴ? አይዞ ሌባ ነው መሰለኝ እሱ አይደል? ሌባ ነው እንዴ? አዎ ስልክም ወስደ ሰርቆ ነው እንዴ? ስልኩን መሰለኝ አንተ ሳልደማ አልቀርም እሱ መታለሁ ብሎ ነው እኔ መታኝ። ሌባ ነው እንዴ? ያዝ ይዘታገለኝ እኮ ነበር። አሁን እዚህ ጋር ለምን ቀይ ከለር ይጠቀማል? በዛ ላይ ደግሞ ይሄን የሚያካክል ፎንት። አሁን ይሄንም ዲዛይነር ነው የሰራው። እቺ አሪፍ ናት መሰለኝ። አሪፍ ነው። ይሄን ሙቪ ፖስተር የሰራው ግን ማን ይሆን? ጎበዝ ነው። ምንድነው ይሄ ሁሉ ጽሁፍ ምን ያደርጋል? እዚህ ጋር እኮ ግን ነጭ ጀሪካን ባይጠቀም አሪፍ ነበረ። ዛሬ ደግሞ ውሾቹ የት ሄዱ እንዴ? ምግብ በጣም ርቦኛል። ልቀቀው አንተ። ለውሾች እንጂ ለአንተ የጣልኩት መሰለ? እባክሽ ርቦኝ ነው። ምን ይመስላል? አትበላትም አልኩ አትበላትም። ቆሻሻ ተነስ ከዚህ ጋር። እንዴ ትልክ ያለው ለማኝ። ሄሎ አለቃ፣ ያልከኝን አግኝቼልሃለሁ። ለዛውም ዱባይ ላይ ነው። ብሩክ ሪል ስቴት ይባላሉ። ብሩክ ሪል ስቴት? እነሱማ አንደኛ ናቸው። አለ የተባለና የተዋጣለት ቤትና ንብረቶች አቅራቢ ነው። አፓርታማ፣ ቪላ በተመጣጣኝ ዋጋና በቀልጣፋ መንገድ ስለሆነ ለክፍያ ምቹ ነው። በጣም አሪፍ ነው። በቃ እሺ መጣ። ወይኔ በጣም ይቅርታ፣ ቆንጆ ቁርስ አለ ና ገብተህ ብላ። ለውሾቹ አብያቸው። ኡፍ ቤቱ ባዶ ነው። እንዴት አባቱ ነው ደስ የሚለው። ጃማይካ አንዴ ማረገው። ቆይ ሰፈሩ ባዶ ነው፣ አንድ ፈላ የለም። እንዴት ነው ደስ የሚለው። ሱዳን ነው ማረገው ዛሬ። ወደ መድረኩ እንዴት ነው ደስ የሚለው። እናት እባክህ ፈጣሪ አዲስ ዘመን አምጣ፣ እንኳን ለኔ ቀርቶ ጠላቴ የማይጣ ይላል አባዬ። እነዛ የሰላቢ ልጆች የሉም። ቀኔ ነው ዛሬ። አረ ምንድነው አየሩ ዛሬ? በምን አባቴ ልውል ነው? በእናት አውርቼ ሳልጨርስ መላ አቺ ነይ ፓፓ ነይ አማን ነው። እንዴት ነሽ? ፊሽ ነው። እንዴት ነሽ? ነይ እስቲ አማን ነው። እንዴት ነው? ታሜ ነው የላክሽ? አይ ማን ነው? ታሜ ነው። ፖል ዳንሰኝ ማስታወቂያ የተሻይ መጣሽ አይደለም አባት። እና ምንድን ነሽ አንቺ? እኔ ኤሌክትሪክ ሰራተኛ ነኝ እኮ። እዛም ኤሌክትሪክ ይዞሽ ነው ብትደንሺው፣ እዚህ ደግሞ እኔ በነፃ ብቁ ተወዛዋዥ አደርግሻለሁ። ደግሞ አቋምሽ መልክሽም አሪፍ ነው። ከቤት ባትወጪ ስሪ ዋን እቺ ነች ዳ አረ በጣም ደብሊንሽ አባቢያ። ከዚህ በፊትማ ሌላ ቦታ በይ። እንግዲህ ቀጣይ በዘመናዊ ዳስ እስክንገናኝ ይቅናሽ። እንግዲህ ይመች፣ አትጥፊያ፣ ይመች። እንዴ በርና መስኮቱስ ዛሬ ሙያ። ሄሎ አንተ ውሻ። ወይ አባዬ። የና ሰፈር ና አፍጥነው። መጣው። እሺ መጣው። አታ አባዬ ምንድነው ደግሞ ተገርዘ ነው? አረ ለሙቀቱ ነው እንጂ ሞቆኝ ነው። በርና መስኮቱስ? የኔ ውድ አባት ምንድነው? መልካም አባቶች ቀን። የምን አባቶች ቀን? ሁሌም ለኔ አባቶች ቀን ነው አባዬ። ያው ገንዘብ ኖሩኝ አይደለም የገዙልኝ። ላንተ ያለኝ ፍቅር፣ ላንተ ያለኝ ክብር አባዬ ይሄ ያንስብሃል የኔ አባት። የኔ ልጅ እየበሰልሽ ነው ለካ የኔ ጌታ። ወይኔ ባሻ ወይኔ ታሼ ግባ። እኛ ስንት ዓመት ስንኖርበት ተሰምቶ ማያውቅ ነገር ባሻ
ምንድነው? አይ ተወኝ እስቲ ባሻ። የእህቴ ልጅ ለእንግድነት ቤት መጥቶ ዘረፉት በቀን በጠራራ ፀሐይ። ፈጣሪ ልጅን ከላይ ነው መርቆ የሚሰጠው። እኛዎቹ ልጆች አድገው ለአባቴ እያሉ ይወለ በሀብል በምናምን ያንበሸብሻል። የሌሎቹ ደግሞ ማጅራመች ሌባውኑ በቀኑ ሌባውን እዚሁ አገኘሁት። ምንድነው ተሽ የዘረፈው ሀብል እኮ ይሄ ነው ባሻ። ይሄ ብቻ ነው እንዲ ያለው ከተማ? እኔም በትእዛዝ ያሰራውለት ተሽ ያረሱ ነው የሰጠኝ። በዚህ አንድ ፍሬ ልጅ አታሳብ። ድሮም አውቃለሁ ማጅራት ስመታ አንተ። ኢየሱስ ክርስቶስ መቃብር ላይ እንዲሁ ተብሎ አልተጻፈም። አሳጥር በቃ እሺ አሳጥልኝ። እሺ ምንድነው በምድር ላይ ያልተሳካው ህይወታችን? የኔ ቆንጆ ኖቬልዬ እወድሻለሁ ሁልጊዜ። በምድር ላይ ያሰብነው ነገር አሁን ለጊዜው ላይ ሳካ ይችላል። በሰማይ ቤት ግን ሁሉም ነገር ይሳካል። ሁሌም እወድሻለሁ። ቀድሜሽ ሄጃለሁ። ቦታውን አመቻችቼ ጠብቅሻለሁ። እንኳን ሞቼ ብቀበርም እኔ ያላንቺ አልኖርም። ኖቬል ብዙ ነበር የኔና ያንቺ ሐሳብ። ትምህርትሽን አቋርጠሽ ወጣሽው ለኔ ስትይ ነው። የከብትና የአግሮ ኢንዱስትሪ ጉዳይ እዛው ሰማይ ቤት ይሳካል የሚል ነው። ጨረስክ? አይ አለ ማለት ከስር ደግሞ ያንቺው ካሌብ ይባልና በቅንፍ ስለ ፍቅር ስል ተሰዋው። በቃ እቺ ነች ዋናዋ። ስለ ፍቅር ስል ተሰዋው ምትለው አንተ ስለ ፍቅር የተሰዋው እዚህ ቢላል ጉሮሮ መከተለ እንዴ ምን ቆሽ አራት የጥሬ ስጋ ባህል የለውም። ችግር የለውም ይላልና ጨልመሉ ነው። እሺ እንደውም አይመለክ ዝመሽ ቢ በቃ ታውቂዋለሽ እንዴ? ስለማታውቂው በቃ መብላት ካለብሽ ቢ ተጣባላችሁ ቢ ባልሽ እዛ ብላ ሽሮን ብላ እና ሽሮን ብላ ባል ነው እንዴ? አረስ ስራታ አንተ አረሽ አንተ ለጉሳ ያለ ምን አርፈም ብላ ኮን ብላ አብቴ አዋና ረፋንተ እንብላ እንጠጣ ባህላችን ነው። እንብላ እንጠጣ ባህላችን ከሆነ ደግሞ መብላት መቻል አለብን። አይ ካላችሁ አንተ ምበላ ዘር ምን ተቀናነ እንዴ? ታገኛለህ? ኢትዮጵያ ለምን ይበላል? እንዴት ባህልን እዛ ፈልግ ሽሮና ማህበራዊ ብላ ወይም በየአይነት ሲሰራ ብላ ምን ነው ረፋንተ አረፈ ወገን ኢትዮጵያዊ ነኝ። ስታየኝ አፍሪካዊ መስላለሁ። እንብላ እንጠጣ ባህላችን ነው። አረፍ ስነሽሪ ወይ አረፋንተ ያማን አረፍ እዚህ ቢላል ጉሮሮ መከተለ እንጂ ምን ቆሽ አረፍ እግዚአብሔር አረፍ ቢላ አይደል እኮ አረፍ ብላለች እሷ ታራስ በየአይነት ነው ባህላችን እንዴ አንተ አጣጣ በቃ እሺ ቆይ እሺ ልብላ እሺ በቃ ብላ በቃ ችግር የለም ብላ ዝም ብለህ አትናደድ። ምን ይሰራል? ዛብን ጥሬ ስጋ እንደዚህ አድርገህ እንዴ ምን አይነት ሰው ነው? በእናትሽ ታውቀኛለህ እንዴ? ባላው ከይሰ እንዴ ቀሽን ባልሽ እዛ ብላ ሽሮን ብላ እና ሽሮን ብላ ባል ነው እንዴ? አረስ ስራታ አንተ አረሽ አንተ ለጉሳ ያለ ምን አርፈም ብላ ኮን ብላ እምቢላየዋ ጉሮሮ ነው የምሰከው ነው ቀሽም ዳላኛለ ግን የምሬንም ምን አስበ እንብላ እንጠጣ ባህላችን ነው። ባህልን እዛ ባህል ሽሮን ብላ እንደውና ላጉሳ የጥሬ ስጋ ባህል የለውም። የጥሬ ስጋ ባህል የለውም። ችግር የለውም ይላልና ጨልመሉ ነው። እሺ እንደውም አይመለክ ዝመሽ ቢ በቃ ታውቂዋለሽ እንዴ? ስለማታውቂው በቃ መብላት ካለብሽ ቢ ያቅሻል እንዴ እቺ ነው መብራት እንፈልጋባት ወደ ዘይት ያሟል እንዴ ምን ያረገ ነው? አረጋች
ችግር የለውም። እግዚአብሔር ነው እዛ ጋር ካሜራ ነው። እግዚአብሔር ነው እዛ ጋር ካሜራ ረፋት አጣ 4 kg በ6 kg ያምሻል እንዴ አንቺ? የምን 4 kg ነው የምትይው? ሲጀመር መገናኛ ነው ምንጭ ነው መገናኛ በይ። ኦኬ እሺ መጋኛ አረ መጋኛ ይምታ መጋኛ በእናት አባ በእናት በቃ አቃጠልሽኝ እንዴ ባምቢስ በቃ ነው ባምቢ ቲክቶከር ወይኔ አረ ቆይ ልንገር መለስ ፊት የሰራው አንዱ ወጣት በመንገድ ላይ ሄደ አንዱ የሆነ ጎረምሳ መጥቶ በጥፊ ልም አድርጎ መጣ እንዴ ምን አረኩ ለምን መታኝ እንዴ ምን አርጌ ነው እንዴ የታከኛል ምናም ብሎ ሲጣሉ ሲጫጫው እንዳልደግምህ እናትህ ካፈር ትብላ እንዴ የመታየን ሳይንስ እንደገና እናቴን ቃኡ አለ ልጅ ሲል ወዲያው ፖሊስ መጣ ምንድነው ናስደው አላቀዋቀን ከመሬት ተነስቶ በጥፊ መታኝ ለምን መታየን ስለው እናት አፈርት ማናተ ተሳድባ ሲል አዎ እናቱ አፈርት ብለብና አለ ልጅ ምኑት ቢተኛ ነው ምንድነው እንደዚህ የሚያሳብጥ እንደዚህ የሚያስብል ጭራሽ ምናምን በልበል አንተን ህግ ዳኝ ምናምን ብሎት ይዞት ወደ ፍርድ ቤት ሁለቱም ቀረቡ ዳኛው እሺ ከሳሽ ምንድነው ችግር ምናምን የጌታ አላቋቀም በጥፍ መታኝ ለማታኝ ስለው እናት አፈርት ብላ ብሎ እስቲ ስነ ስርዓት አስከባሪ በቦታው ነበርክ ተሳርቧል አዎ ጌታ እኔ ያየው ሁለቴ ነው እናቱን አፈር ያስበላበት ምናምን እዛ ዳኛው ዞር አለና እስቲ ተከሳሽ የእምነት ክደት ቃልን ተሳድበሃል አለ ክቡር ዳኛ ተሳድቤያለሁ አሁንም ቢሆን እናቱ አፈር ትብላል ዳኛው ደንግጦ እንዴት ምናምን ምን ለማለት ፈልገ ነው ምናምን እኔ እንጃ ክቡር ዳኛ ምናልባት ካላነበቡት አላቅም መጽሐፉ ይያለው ህገ ደንቡ ላይ 369 ላይ ይወሉት አንድ ሰው ያንን ሰው እናት አፈር ማስበላት ይችላል የሚል ተጽፏል ካላነበቡት ይሄው መጽሐፉን ይያለው ናምብሩ ለዳኛው ደንግጦ መጽሐፉን ተቀበለ ሲያረጋው ሁለት ድፍን 100 ብሮች ቁጭ ብለው ክራቃኛ የነስ ከዛሬ ሳናነብ ነው ማለት ነው ፍርድ የሚሰጠው አይደለም ያንተን እናት የኔን እናት አፈር ማስበላት ይችላል ባላታ ልቀቀው አይ ፍርድ እንዴት እንደሚያዛባ ገንዘብ አባት ወደሜ ዛካዊ ወዛደር አለን እኔ ያለው ምንድነው ሸክም ነው አዎ ሸክም ነው አያስቀናሉ ሲሸከም ነው አያስቀናሉ አሉ ነው ሸክም በጣም ከባድ እኮ ነው አይ ችግር ይበልጣል እንዴት እንደቸገረኛን ከተውቀለ ከባድ ነው በጣም እንዴ አንተ ላሳይ ጥንካሬ ላሳይ እሺ ምንድነው እንዴ አረ ተረጋጋ እንዴ ጎበዝ ተው በቃ ተውና ናሽና በቃ ተሸከማልና ጀምር ያዝ ማወደዷ ወጋነ ቃል አመለካከቷ ጎበዝ በር ሂድ ክፈታት አይደል እኔ ጫማ እያጠብኩ አይደል እንደምሄደው ታዲያ ማን ይክፈት እኔ ልክፈት
እኔ አንቺ ክፈቻል ቆን ወጣኝ እኔ አንቺ ክፈቻል ቆ እና ታዲያ ማን ይክፈት? እኔ ያለው አይደል እንዴ? እኔ አልከፍትም እንዴ? እኔ ምን ሰራለሁ እንዴ? ለምን ፊት ትሰጪኛለሽ? አትቆጪ እንዴ? ይከፈት አትይ ቁራሌው ብረት ጠርሙስ ፖፕና ማስተጥብ ያለው ቁራሌውና ቁም ሳጥናለኝ አዲስ ነች ምንም አልተጠቀምኩበትም አዲስ ነች ግን ስገባ ሰከንድ አንድ እንደምትሆን ደረ ካሱ ችግር የለኝም እኔ 500 ብር ሰደልኝ ችግር የለብኝም 300 ብር ስለቸገረኝ እኮ ነው አይደል ስለቸገረኝ መውቄ ነው ዋጋ ማራክስብህ እንዴ ከሄድኩኝ ለሌላ ቁራሌ 100 ብር ነው የምሸጠው እርግጠኛ ነኝ እሺ 400 ብር ሰደው አልፈልግም 400 ብር ኧረ በእናትህ ተረዳኝ እንዴ ለአንተ በእናትህ ፓርኪንጉን ብር ተቀበለው አንተና እንዴ ምን ጠብቀው መጣዴ እንዴ ኧረ መጣው የትም እንዳትወጣ በለው መኪናው ስንት ስራ ነው ያለህ ቆይ አንተ ኧረ በዚህ ጊዜ እኮ ባንተ ስራ እኮ አይወጣም ብሮ እና ነቃ ማለት አለብህ ሁለት ሶስት ስራ ምናምን ነገር ያስፈልግ ሌላም የገቢ ምንጭ አለኝ ምንድነው የገቢ ምንጭ ሰው ተቸግሮ አትናገርም ሌላ ማለት ነው ዘመን ቤት ላይ ሬጂስተር ስታደርግ ዌልካም ቦነስ አለው ማለት ነው እና ደግሞ ቴሌግራም ቦታቸውም ላይ ገብተህ መጫወት ትችላለህ ዘመን ቤት ላይ ያለ ምንም ገደብ ገንዘብ ገቢና ውጪ ማድረግ ትችላለህ እና 24 ሰዓት አገልግሎት ይሰጣል ሊንኩን ባዩ ላይ አስቀምጬልሃለሁ ገብተህ መጫወት ትችላለህ ማለት ነው ከ4000 በላይ ቨርቹዋል ጌሞችና 1000% ድረስ ካሽባክ ይደረጋል ና እሺ መጣ በለው እሺ 50 እቺ እናንተ የምትይዟት ጥቁሯ ዱላ ነች የፕላስቲኳ ስሟን ታውቋል ፈልጋት አይ እኔ ፈልጋት አይደለም እኔ ምን ታረግልኛለች እኔ ለምን ፈልጋታለሁ እንዴ እኔ አልፈልጋትም ስሟን ታውቁታላችሁ እናንተ ነው አጭር ስለሆነች ይሸጡልኝ ነበር አንተ ምን ሆናል እንዲህ በየሰዓቱ ረሃብ የሚለቅብህ ኑሮ ነው ይበለኝ ብሉ ይላል አንተ ደግሞ ኑሮውን ምን አውቀኸው አንድ ፍሬ ልጅ እንዴት አላውቅ እየኖርኩት አይደል አንተ ተምች ለምን ነው ዛሬ ትምህርት ቤት ያልገባው ትምህርት ቤት እኮ ወላጅ አምጣ ተባልኩ እንዳትል አስተማሪ ሰው የሚመስል ስል ሳልና ወንድ ነው የሴት ብሎ ጠየቀኝ እና ምን አልከው መለየውን ሳልና ልንገራው ካልታከምኩኝ እሞታለሁ ብር አዋጡና አሳክሙኝ ስንት ነው መታከሚያ 200,000 አላዋጣም በሞት ከዛ በላይ ነው የምታወጡት ለሬሳ ሳጥን ለቀብሬ ከቀብር መልስ ደግሞ ጉረኞች ስለሆናችሁ በሬ ታርዳላችሁ ለአርባዬ ለራሳችሁ ጉራ ሰው ለማብላት ብላችሁ በሬ ታርዳላችሁ እስቲ አስቡት ለመታከሚያ ከምታወጡት ገንዘብ ለቀብሬ ያወጣችሁት ለሞት ያወጣችሁት ገንዘብ እኮ ይበልጣል ልክ ነህ ቆንጆ ንግግር ነው ግን አላዋጣም በህይወት እያለው እርዱኝና ስሞት ከፈለጋችሁ አትቅበሩኝ ቆሻሻ ገንዳ ውስጥ ወስዳችሁ ጣሉኝ በስማ ምን ነው ገንዳ ውስጥ አይሆንም ትቦ ውስጥ እንከታለን ለዘመዶት ትቦ ይመኛሉ አመሰግናለሁ ምንም አይደል እናቃጥለውና አመዱን እንድፈው ውጡልኝ ምን ልንጠይቅ መተህ ታባረናለህ እኛ እኮ ዘመዶች ነን አሁን ዘመድ አለኝ ብል ማን ያምነኛል እናንተ ከምቀብሩኝ ጅብ ይበላኝ እመርጣለሁ ጅቡ ጋር ሰደ ውጡልኝ ምን እሺ ዳን ወሬት ነው አረዚቹ ነው ምን ተፈጥሮ ነው የኔ ያለው ማዘር ትጫናቅ እንዴ አረና ልከተልሻ አራ አስፈልግም ብቻዬን ነው ፈተው አይሽ አቺ እንዴ አንቺ አለሽ ምን እሺ አረ ምን እሺ ማዘር ኮኮብ አምጣልኝ ብለኝ ይሄ ነበር ችግሩ መታሽዋ አዎ አሮጊቷ እንዳትነጫነጭ ነው አይሽ ቀጭን ስትሆን ያሙሃል ወፍራም ስትሆን ያሙሃል ቆንጆ ስትሆን ያሙሃል መካከለኛ ስትሆን ያሙሃል ደፋር ስትሆን ያሙሃል ፈሪ ስትሆን ያሙሃል ስትጮህ ያሙሃል ዝም ስትል ያሙሃል የራስህን ኑሮ ስትኖር ያሙሃል ሲያሙህ ራሱ ያሙሃል ስትሞት ግን እየየ እንዴት ጥሩ ሰው ነበር መሰላችሁ ፍቅር የሆነ ሰው ነበር እየየ ይለቀስልሃል